በጣም ዝም ብሎ ያልተሰሩ ማለት ነው። የሚገርም ነው። ሂድባቸው። አዎ እንስማው መገናን መጀመሪያ እስቲ የመጀመሪያው እንስማውና አሌክሳ ከሰማን በኋላ ሰው ካጣጣም በኋላ የበብራኔን አቤኮ ጥቂት ነው የዘፈነው። ጥቂት ነው የዘፈነው። አወይ መገን በስ የሚገርም አያሙሌ ነው ግጥም ደራሲው። አያሙሌ ግጥም ነው እንዴ? ዜማ የራሱ አቤ ነው። በጣም የሚገርም አቤ ደግሞ ይሄ ግጥም ለዜማ ማሸከም ማንም አይችሉም። በጣም በቃ ይሄ በትክክል የሰጠውን ግጥም እንዲሸከም ያደርጋልና መገና ማለት መከራ ማለት ነው። በዚህ ዘፈን መከራዬ ማለት ነው። አወይ መገነኔ መገናዬ ሲል መከራ እያለና እንትን ብሎ አሁን እንዲህ ሩቅ ነው ወይ አግራና ወጋጋን የቸግር የለም የአገር ይዞ ወገን። በጣም ከባድ ነው። አገር አለ። አገር ካለ ኦብቪየስ ነው። ሰው አለ፣ ሲም ካርድ አለ፣ ቀፎ አለ፣ ካርድ ሞልተሃል፣ ማዕት ሰው አለ። ምደውለት ግን አንድ ሰው የለም። ዙሪያ እኮ ማዕት ሰው አለ። ይሄ ነው ፔንፉል። ገባ? ፔንፉል ነው። እና የቸግር የለም የአገር ይዞ ወገን በድፍን አገር ሰው ከወጪ ወራጁ ልብ ነው አዛዡ ፍልሚያ ሲደራጁ ይላል። ምንም ወታደር ስታዘጋጅ አንተ መሳሪያ ብቻው ምንም ነው፣ ልብ ነው። እና በአረጋይን እኮ በላይ ዘለቀን እኮ አይተህ ከሆነ ልብ ነው ያዛቸው። ልብ በቃ ማሳጥሎ ሄዶ ሲዋጋ እንደዛ አፈራት ግጦ ጣሊያንን ሲያስወጣ ልብ ነው ያዘዘው። እና ልብ ካዘዘ አትሽነፍ። አሁን ስጮህ በደጅ ጥናት በጣም ወድለት ፓርት ማለት ስጮህ በደጅ ጥናት ወይ ብላ ጠራችኝ ያቺ ያንድይ ናት መርቃ ብትሰደኝ ራሴን አሻሽታ እንደ ዋሽታ ድሃ ወዲህ ቀረ ያዘኝ በሽታ ያለ ወይ ብላ ጠራችኝ ወይ ብላ ማርያም ነው። ይሄ አሁን እዚህ ጋር ሙሉ ታሪኩን ለማምጣት ተሰላለ እንጂ ያየሙሌ የራሱ ታሪክ ነው። ያየሙሌ በጣም የሚገርም ስጮህ በደጅ ጥናት ወይ ብላ ጠራችኝ ያቺ ያንድይ ናት ወይ ብላ ማርያም ያለውን ነገር እና እዚህ ጋር ያስገባው ነገር አመፀኛው ልቤ አመፅ የወረሰው የሰራውን ቤት መልሶ አፈረሰው በሀሳብ በትካዜ መሬት ቢጭሩ ድንገት ይቀጫል እድሜ ባጭሩ። ይሄ አሁን ይሄ ፓርት አስበው አንተ ሁል ቀን ምንድን ነው ሀሳብ መሬት ምትጭረው በዘፈን ላይፍህን ዘፈን ላይ ማምጣት ማለት ነው። እንዴት ይቻላል? በስንኞች ውስጥ ገባ ጭንቀት እንደሚገልህ ሀሳብ እንደሚገልህ መከራ እንደሚገልህ የራስ ሀሳብ የራስ ጭንቀት የራስ መከራ ቤት እንደሚፈርስ የበረታ ብቸኝነት ደግሞ ሰማይ ይደፋል። ደግሞ በጣም ያመው ብቸኝነት በህዝብ ተከበበ ብቸኛ መሆኑ ብቸኛ በራሱ ላይ አያስፈራም ማለት ብቻህን ከሆንክ ብቻህን አያስፈራም። አሁን ሆረር ፊልም እያዩ ከዛ በጨለማ ሲወጡ ያንተ ማነል እያልክ መዘመር እንደማያስገባ ግን ሰው ከቦህ የምትነግረው የምንታቧየው ሰው ማጣት ያኔ ነው በቃ ከባዱ እሱ ነው። ብቻ መሆን የሚሻለው መጀመሪያውንም ማለት ነው። እና አገር ይዘህ ወገን ስታጣ አያሙሌ ምን አይነት የጥበብ ሰው እንደሆነ የሚገርም ሰው ነው ማለት የሚያመጣው። ከዛ በኋላ ደግሞ የወይብላን ውለታም ያስገባ ራሴን አሻሽታ ይላል ገባ። ስለዚህ በቃ ጠፋ ያዘኝ በሽታ ይላል እኮ ድነቱን መጽናኛና በጣም ከባድ ስራ እና እኔ ግጥሙ ከባድ ነው ግን እውነት ለመናገር አበበ ብርሃኔን እዚህ ጋር በጣም አድርጋለሁ። አንደኛ ድምፁ ለእንደዚህ አይነት ሁኔታ ይሆናል። አሁን ላለችው ለዚህኛው ዘፈን ይሆናል ድምፁ። መገናዬ ነው መከራዬ ነው። ሌላ ያዋሃደበት ዜማውን አቢያውን ትልቁ ነገር መስል እኔ ገጣሚ ለአቤ ነው ቀድሞ ግጥም መስጠት ያለበት። አቤ ግጥሙን ከተረዳው የሚያሸክመው ዜማ በጣም ነው የሚገርም። የራሱ ዜማ ነው። አዎ ዜማው እሱ ነው። ግጥምሽን አይቶ የሚያሸክመው ዜማ በጣም የእንትና ላይ እናየዋለን የብርቱካን ላይ እናየዋለን። እና በቃ አደገኛ አሸካሚ ነው አልኩት። እና አቤ ላይ ያለው እንትን ዜማ ግጥም ስትሰጠው ህይወት እንደሚዘራ ምንም ጥርጥር የለውም። በጣም ደስ ይላል። ከፍ እናድርገው አሌክስ መገናዬን ገራሚ ስራ ወለዳት ይላል። እናት በተተካች ልጇን በወለዳት ይላል። የሚገርም በጣም ግጥም ማን ነው? ጸጋዬ ደቦጭ ያለኝ መረጃ እንቱ ላይ ክሬዲት የለም። ካሴቱ ላይ ዜማ በብርሃኔ እንቱ ላይ ይሄ ምን መሰለህ ካሴቱ ላይ የተሳተፉት ይጻፋል። ማንን ጻፈ ግን በትክክል ሲጻፍ ነው ደስ የሚለው። በጣም የሚገርም እንደውም አሁን ይህን አንስተኸው በቀጣይ ወደ ቴዲ ታደሰ ዜማ ስንሄድ የሚገርም አሁን የእነሱ ካሴቶች 77 ላይ የወጡ ሆነው ግን ክሬዲት እያንዳንዱን ነገር ዲቴይል ጽፈውታል። በጣም የሚገርም ይሄ አሁን በጣም የሚለየው ምንድን ታውቃለህ? በፍቅር አንቀጽ ለእናት የተዘፈነ
በጣም የሚለየው ማለት ነው። ወይ የእናት ብቻ አይደለም ዘፈኑ እንደ እናት ስለቀረበችው ልጅ ነው እና ከዛ በኋላ እንደከዳችው ስላለች ልጅ ነው የሚያወራው። ምክንያቱም ክፉ አልምደሽኝ አረቱን ትልቻል ማፍቀር ዕዳ ነው ወይ ይላል። ከዛ በኋላ እንትኑ ይሄ ሀሳቡ ማለት ነው በጣም ከባድ ነው ማለት ምን ይላል መሰለህ ነው። ከዛ የእናቱም ማለት ነው ማፍቀር ዕዳ ነው አወይ ሞኝነቴ እንዲያው ላታዘልቅኝ እኔ አንቺን በመውደድ ችላ ብዬ ረስቼ ነበር። እናት የዓለም ዘመድ ነው የሚለው እና የትም ሀገር ላይ የእናት አንጀት የበግም በለው የሰውም የእንስሳ የምንም በለው እናት በቃ አንድ አይነት ቃል ነው ያላት። ዓለምና እናትን ነጣጥሎ ማየት አይቻልም። እና እናት የዓለም ዘመድ ይላል። በዋዛ እንዳይመስልሽ እሹሩ ብላ አባብላ ተገፍታ የሁሉ አድባር ወዳጅስ እናት ነች አይከፍሏት ውለታ። አየህ አሁን እቺ አፍቅሯት የመጣችው ልጅ እንደ እናት ነው መጀመሪያ አመጣጧ። ለዚህ ነው የሚና ግጭት አያስፈልግም። ፍቅረኛ ነው፣ ሚስት ነው፣ እናት። አንዳንዴ የሚና ግጭት ሲመጣ ክላሽ ያደርግባል። ይሄ አሁን አንዳንድ አፍቃሪዎች በፍቅር ቅልጥልጥ ሲሉ አዎ እማይ እማ ወይ ታመጡታላችሁ። ከዛ በኋላ ጥሩ ፓርቶ ነው የመጣት። ከዛ በቃኝ ካልሽ አላዝንም አጣው ብዬ ዘመድ በባዳ አላፈጥም መልሶ ለመንደድ ይላል። ገባ አሁንም በቃ አንቺ ተይ ምንም ቢሆን ያው ባዳ ነሽ በቃ በባዳ ስለሆንሽ እናት ጋማ እንዴት ይነጻጸራል? መልሶ ለመንደድ አሁንም ሌላ ባዳ ጋር ቢሄድ እና አሁንም ቢመጣ ድጋሚ ይካዳለሁ። ሁለተኛ ባዳ ጋም ስትሄጂ እናትሽ አለች አሁንም። ሶስተኛም ሰው ይክድህ እናትሽ ግን አሁንም ያው ነች። ገባሽ? እና መልሶ ለመንደድ አሁን ገና ገባኝ የመውደድ ሚስጥር የእናት አንጀት አይሰጥ የእህሏ ፍቅር ይላል። እህሏ ነው ሰው የሚያገነሽ። እህሏ ያጣምርሻል። እህሏ ሲያልቅ እኔ አንዳንዴ እህሏ አለቀ ሲሉ ቤተኛው ጆግና መሶብ አስቀምጦት ነው እንዳለቀ ያዩ ትላሉ አይደል? አንተ ቪዚብል የሆነ ነገር ነው እኮ ማለቁን የምታየው። አበው ግን አለ ምክንያት ያስቀምጡት አያርለ እሱ ደግሞ ፕሩፍ የምታደርጊበት የሆኑ ሰዎች የሚገናኙበት አንግድ ሌላ ነው። ሲለያዩ ደግሞ ምናልባት እዛ ጋ ወደቀ ሳሙ ነው ለምን ብሎ ሊሆን ይችላል። የዛን ሰዓት ሲዲ በሆነ ነገር ስትለያየ እህሉ አለቀ። ከዛ የኔማ ሞኝነቴ ነው የእናቴን የሚየለያል የማምነው ምን ወዳጅ ምን ሰው አለኝ ሐሰት ነው ይላል። በቃ ይሄ ትክክል ነው። ይሄ ነው መደምደሚያው። ከዛ ደግሞ ሜዳ መሰለ ይግባሽ አካል ስሚኝ ባጣሽ ከሌላ ሴት እደግማለሁ መውደድ ይላል። የማይደግሙት የሚየፍቅር ነው ዳግም አይወለድ። አያል እኔ በጣም የሚገርመው ይል እዚህ ጋር ፍቅር እናት እያረክ ነው ጽፈህ የምትሄደውና ተረጂ ወዳጄ አንጀቷን አካፍላ የልጅ ወግ ያላየች ሲያስብ ኖሮ ሲሞላለት ላጣት እናሰቃቀን ይችላል። አሁን አንዳንዴ እጦራለሁ ስላለ እኮ ለማዘር ደረሽላት ኔፕን የለህም ለማዘር ደረሽላት ነገም ዜሮ ነው። ከዛ በኋላ የሆነ ጊዜ ላይ ፏ ስትል የሉም አያል እና ሲያስብ ኖሮ ሲሞላለት ላጣት እናሰቃቀን ይችላል። እና ሙዚቃው በጣም የኔን ያንቺን ፍቅር ጊዜ ይሽረዋል። አስተማሪ ነው በነገራችን ላይ በጣም የኔን ያንቺን ፍቅር ጊዜ ይሽረዋል መች እንደሚያንጀት ዝምድናሽ ይጸናል። በአዋፍም ሆነ በእንስሳትም ባውሬ ለልጅ ያላት ፍቅር ብሎ በቃ እናት ያላትን ነው በደንብ አድርጎ የሚገልጹና ሁለቱን አንደኛ በትይዩ መጽሐፍ፣ ሁለተኛ ፋክት ነው አንክዶም። የፈለገ ነገር ቢሆን አሁን እኔ እጅን ቆርጬ አልጥሮ ትላለህ ትቆርጧለህ። ግን የሆነ ነገር ሲመጣ ከበጣም ጉዳት ይሻላል ትልና ከትምታር ነገር አለ። ከእናት ጋር ያለ ነገር ኔቸር እኮ ነው። ይሁን እኮ የማለያየት ጉዳይ አለ። ለዚህ ነው የሚና ቅልቅል። አሁን አንተ በአንድ ትዳር ውስጥ ሆነና ወንድሟ ልትመስላት አይገባም፣ እህቷ ልትመስላት አይገባም። እናቷ ከመሰልካት ትዳር ውስጥ የሴትነት ሚና ሊሰጥ ነው እና እንትኑ የሚና ድብልቅ በጣም አደገኛ ነው። እኔ እኮ እናቴ ናት ሲል ሲጣሉስ አየህ ጭራሽ ማየውን ነገር በቃ ባጠቃላይ ወዲያው ይወጣልና ይሄ ሙዚቃ ለማንኛውም እናቴን አስችል
ከፊቱ ቦታ የተውለታል። በኋላ ሲጣሉ የእንጀራ ቢሎ ለመጨመር ነው። በጣም መጨረሻው ደስ ይላል ወይስ? በጣም ደስ የሚል መደምደሚያው አሪፍ ነው። ዳጊ በጣም ነው ጸጌም ድምፁ በጣም ለዚህ ሆኗል። በቃ በጣም ወደ አድማጮች ሀሳብ አስተያየቶች እንሂድና የቴዲ ታደሰን ዜማ እንጋብዝ። እየቆረቆረኝ በጣም የሚገርም ዜማ ነው። ይልማ ገብረአብ ግጥም፣ አበበ መለስና ደረጀ ተፈራ ቤዚስቱ ካወቀው። ግን የሚገርምህ ዜማ ድርሰት አሁን በደረጀ ተፈራ የተያዘው እዚህ ላይ። ደረጀ ተፈራና አበበ መለስም አለ። ምን መሰለህ የክሬዲት ያኔ ደግሞ መከባበሩም አለ። አሁን ደረጀ ተፈራ ማለት በጣም ከባድ ደራሲ ነው። የሚገርም ነው እንጂ ዜማዎቹ በቃ ዜማ ከአንዳንድ ምንም ጉድህ ነው እሱ ዜማ ከጻፈ ከደረሰ ማለት ነው። ደረጀ ተፈራ ማለት እንግዲህ ያው አገር ፍቅር በትልቅ ደረጃ ዘመናዊ ባንድ ውስጥ ከዛ ደግሞ ኤክስፕሬስ ነው። ኤክስፕሬስ ጥሩ ስነ ምግባር ጋር ዛሬ ኤክስፕሬስን ስታነሳ ኬቢን ታነሰዋል። ክብረ ዘኪዮስ በጣም ጸባይ ሰናይ ከሮሃ ባንድ ፈሌ ያለ ሳይመን ፈሌ ሳይመን ነበር ምንለኝ ያው አይዶል ላይ ኢትዮጵያን አይዶል ላይ እዛው መድረክ ላይ ከትፎ የሚያባርር እንደውም አንዴ ማረሰው የሆነ ልጅ መጥቶ ዘፈነ ብሎ የትንጭ ነው እየዘፈንክ ነው አለ። ንጭ ነገር ነው ያለው ስሙ ፊት ለፊት ነው ባይ እንትና ስትሰማው ልበድ ምናምን ብሎ ተነጫነጭ ነው ዘፋኙ። ከዛ አይ እንትኑ ኢትዮጵያን አይደል ነው የተወሰነ ጊዜ ሰርቻለሁ እና ስላለበት ነው እኔ አንድ በጣም ማደንቀው ልጅ ማደንቀው ማለት በቃ የተሰጠውን ነገር በምን አይነት አግባብ እንደተቀበለ ጋሽ ሙሉ የሆነ ነገር አለው። ዘሌ ያለ ዘሌ ለስላሳ ዘሌ አዋስት የሆነ ነገር አለው። ከዛ ፈሌ ደረሰ። ፈሌ ከተፈው። ከዛ ፊት ለፊት ነው ልጁ ደስ የሚል እንደዚሁ እንደቆመ ጎንበስ ማይኳንዱ ቆይ እንጂ ምናምን ሲባል አይ ብሎ ምን ቀረኝ ነው ይናገረው። ፊት ለፊት አይ እንትን ነው ወደዚህ የለም። ግንዛቤ ሲያድግ እንደዛ ነው የምትሆነው። ሙዚቃ ግንዛቤ በጣም ሲያድግ ያው ፈሌኮ በጣም ቤተሰብም ስትል ከቤተሰብ አሁን ኮኔ ኃይሉ የኢትዮጵያ ሲምፎኒ ኦርኬስትራ መስራች ናቸው አባቱ። እህቶቹም ወንድሞቹም ያው ቡልጋሪያ ሄደው ያኔ በስኮላርሺፕ ሙዚቃ የተማሩ ናቸው። ፈሌ ከመጣም በኋላ ደግሞ የያሬድ ሙዚቃ ትምህርት ቤት መምህር ነበረ። ያው ኤክስፕሬስ ባንድ በጣም ብዙ ነገር የሰሩበት ነው። ደረጀ ተፈራ፣ ክብረ ዘኪዮስ፣ ፈለቀ ኃይሉ የኤክስፕሬስ ባንድ መስራቾች ናቸው። የቴዲ አፍሮ ሌቦ አልበም ላይም እኮ አሁን የሚገርም ነው። አሁን ኬቢ ስቱዲዮ ሆኖ ይጥዝጥዟል። የሚክሲንግ እኮ አንደኛ ነው። በጣም ሙዚቃ ሚክስ አድርጎ ይሄ ማስተር የመጨረሻውን ፋይናል ሙዚቃ በማምጣት ክብረ ዘኪዮስንም ያክል የለም። አበጋዙ እና እሱ ናቸው እንግዲህ አሁን ወረፋ የምትይዘው እዛ እነሱ ስለሚረዱት። ፈሌ አሜሪካ ነው ያለው። ደሬ በጣም በሚያሳዝነው እድሜ ላይ ነው ያለፈውና ብዙ መስራት የሚችል አቅም ያለው ሙዚቀኛ ነበር። ተመለስን። በምዕራፍ 2 በገጽ 205 ፋብለናል። ይሄ እየቆረቆረኝ በጣም የሚገርም ግጥም ነው። ዜማው የደረጀ ተፈራም አበበ መለስም ነው። ግን ያው ክሬዲቱ ሙሉውን ለደሬ ነው የተሰጠው እና በጣም የይልምሽ የማይነጥፍ ብዕር በቃ አስቧል። እየቆረቆረኝ ከወዴ ሳወጣሽ፣ እየከነከነኝ ከልቤ ሳወጣሽ፣ ደግሞ ባይኔ መጣሽ፣ ወይ ሁለት ቢላ አንዱን ማሳጣሽ። በነገራችን ላይ ሙዚቃው አውዱ አንዳንዴ እያወክ ማታወራው ነገር አለ። ታውቃለህ ግን ማወቅህን የምታሳይበት ኤቪደንስ የለህም። ሆድ ሲያውቅ ዶሮ ማለት ነው። ከዛ እንደ ወላጅና ሳዝንልሽ ከሆዴ ሰውነትሽን ጥለሽ አሞራ ሆንሽ እንዴ፣ መውደዴም ማፍቀሬም ነበር ከአድማስ አድማስ፣ ቃል እንደ በረዶ ሳይናር ሳይማስ ይላል። የወዳታ ሰውነትሽን ጥለሽ ማለት እኮ ሰው መሆንሽን ነው። ገላሽን ጥለሽ አንዱ ነው። ግን ሰው መሆንሽን ጥለሽ አሞራውን ሽዴ መብረር ዝም ብለህ መብረር ማለት ከዛ ተከንፊያለሽ እንጂ አሁን እዚህ ጋር ዜማው
ይሄ በሙዚቃ ላይ ወርድ ፔንቲንግ ይባላል። እሱ በመሳሪያ ያወራል። ሙዚቃ ላይ በመሳሪያ የምታወራው ነገር አለ። ለምሳሌ የጋሽ ጥልሽ ትዝ አይልሽም ወይ ካለ በኋላ 3 ሰከንድ ይሄ ወርድ ፔንቲንግ ይባላል። ማለት ትዝ እንዲላት እድል የምትሰጥበት ነው። ይህን ካወጣው ትዝ አይልሽም አቅፈሽኝ ካልክ ከእንጀራው ትሪው ቀርቦ መጣ ማለት ከትሪው እንጀራው ቀርቦ መጣ። ዜማ ወይ እንጉርጉሮ ከነስዕሉ ማለት ከነስዕሉ ያረባ ዝማሬ ይሁን አይሁን ብለው ቢነሱ በሐሜት ያረባ ዝማሬ ምትሰጣል ስሜት ያለ የሆነ የቴዲ ዘፈን ላይ ስሜት የሚሰጠው ሲረባ ነው አንድ ነገርና እዚያ ትከንፊያለሽ እንጂ መንገድ ብቻ ለምደሽ መቼም አትሰነብች 2 ቤተሰብ ወደሽ አንቺ እንቅልፍ አክባሪ ገላሽ የሰንብቷል በስንቱ ሰርቶ በስንቱ በርቶ። ይሄንን ወደ አማርኛ ስትተረጉመው ያው አርፈሽ አትቀመጪም ብዙ ሰው ጋር ትሄጃለሽ ነው። ይሄ ቻይኛው ነው ገብቶሽ ነው ተወርዋሪ ማን ነው? ከዛ አስበዋል የራስ ሰው ማለት ነው። ያስኩት የራስ ሰው እንትኖች እኮ አለ። የራስ ሰው አሁን ይከንክነኝ እንጂ ስትኳኳይ ስትገይም ስትወጪ ነገር ካልሰሙት መቼም ያቆጭ ይላል። አንድ ነገር እኮ ካልሰማው ልክ ነው። እንደውም የነገረኝ ነው ጠላት ካረገው የነገረኝ ነው ጠላት ትላለህ እኮ አንዳንዴ የማይጠቅም ነገር ነው። ደበቅበቅ እያረግሽ የልብሽን ሰራርቀሽ ብትመጪም ሰራርቀሽ ነው። ሰራርተሽ ቢሆን እኮ ሌላ ስራም ነው መስሪያ ቤት ነው። ሰራርቀሽ ስትመጪ ያላዩት ነገር መቼም አይቆጭም። ከዛ ታይቶ ለማምጣት ውስጥ እንዳሻሽ ተራመጅ ምን ነበር የሰው ቤት የሰው ጓዳ ባትለምጂ። ጓዳ ያው ምግብ የሚሰራበት አይደል። ዛሬስ ብሎ ሼት ነው እግርሽ መች ረክቷል ያራዳው ገበያ እንደምን ሰንብቷል። እኔ ይሄ ሙዚቃ ምን መሰለህ አንዳንዴ አሁን የቴፕ ካሴት ሁሉም ቴፕ ላይ ስክት ነው የሚለው። እኔ ጋር ያለው ካሴት ውቤ ቴፕ ላይ ይሰራል፣ ሰማር ቴፕ ላይ ይሰራል። ለምን ስታንዳርድ ነው በቃ ይሄ የሙዚቃ ስታንዳርድ ነው። ለምሳሌ በጨዋ አማርኛ ከዛ ልክ የሚባል ጨዋ ልክ መንገድ ጨዋ ሆነ ልክ መንገድ ቀላል ልክ በማድምፅ ቴዲ ነው እጅግ በጣም በተለየው እኔ እጅግ በጣም በተለየው በቴዎድሮስ ታደሰ ድምፅ እና መጀመሪያ ለስለስ አረግና ታከታተለው ታዲያ ከዛ ደግሞ ከጡት ከደረትሽ ብዬ ክስም ከቆሙ ትንሽ ነኝ ከሞተ ባላንስም አንተ የራስን ሰው ሪያሊቲ እያወቅከው ውስጥ እየነገረ አክሽን መውሰድ አለ ትዝለስ ዶግ በቃ አክሽን መውሰድ አለመቻል ከቆሙ ትንሽ ነኝ ከሞቀው ባላንስም እና የዜማዎቹ ብዛት የዜማው ስፋት የሐሳቡ ጥልቀት አንዳንዴ እንደዚህ ለመጻፍ ወይ የሆነ ወይ መነካት አለብህ ወይ ግን ስጽፍ አለማድረቅ ይሁን ቀጥታ ይሄ በቃ ጥበብ ነው። ግጥም ማለት እኮ ለአንድ ነገር አንቺን ባይተዋር አድርጎ ባይተዋር ኮንክ በኋላ ተመልሰህ ወዴት ትመጣለህ? እንደ አዲስ እንድትሰማው ነው የሚያደርግህ። አሁን ቴዲ ይህንን ሲጫወተው በቃ እየቆረቆረኝ ይልምሽ በቃ ጠብ ማትል ብዕር ያለችው ሰው ነው። በቃ ይሄ የማይነጥፋለ የማይንጠባጠብ ይሄ ሀሳብ ሁለት ለሚገርም ፍሰቱ ነው። በቃ እስከ መጨረሻው ሲዘጋው እንደ ቆረቆሮ ነው የሚዘጋው። መጨከን ያስፈልጋል። ግጥም ላይ እኮ መጨከን ያስፈልጋል። ለምሳሌ ማለያየት ከሆነ ታለያያለሽ። በቃ ማለያየት ያስፈልጋል። ማለያየት ከሆነ አላማው ጨክነሽ መለያየት አለባቸው የተዋደዱ። ማፋቀር ከሆነ ማፋቀር ያስፈልጋል። ማጋደል በምክንያት ነው የሚለያየው። ስለዚህ ይሄ ደርድሯል። ከዚህ በኋላ ምንም የመጨረሻው ሞቀ ወደ ኋላ መመለስ የለም። እንትኑ ወደ አማርኛ ለመተርጎም ነው የታገልኩት። በጣም የሚገርም ስራ ነው። የሚገርም ስራ ነው። በዚህ ባንጎራጉር ማን ይፈርድብኛል ትላለህ? እኔ እዚህ ቁጭ ብዬ ዳጊ እዚህ ጋር ነው። እንዴት ሆኖ አይ ለግል አሪፍ ናቸው በጣም። በተለይ እዚህ ላይ ይልምሽና አበበ ብርሃኔ ናቸው ዜማው እና ማለት ይሄ በቃ ባይን ፍቅር ድሀ ብጥልበት በገዛው ሞዜሩ ትላለች። ሞዜር ማለት መሳሪያ አይደለም። ሞዜር ማለት ምንድነው? ሰዋን ብዙ ጊዜ ድሀ ብጥልበት በገዛ ሞዜሩ ስትል መሳሪያን ቀመተህ ብትገለኝ ነው የሚመስለው። ግን አይደለም። በራሴ አነጋገር፣ በራሴ ማራኪ አነጋገሮች፣ በራሴ እንትን አንተ አሸንፍከኝ ነው
ገባ በጣም የፈጠረ አምላክ ምን ጊዜ ነው በገዛ ቃሌ በገዛ ማራኪያ አቀራረቤ አንተ ብታሸንፈኝ ነው። ግን እዚህ ላይ እንደው ለማሳጠር በጣም ደስ የሚለኝ አንድ ፓርት አለ። ይህ በቃ ወዳው ባይን ፍቅር ወዳው ምናምን ነው ገጸ ባህሪው። የሆነ ፓርት ላይ የሚላል መሰለህ እንዲያቆርቡኝ ስመኝ እንዲያመነኩሱኝ ምን አይተሽ እያሉ ከገዳም መለሱኝ ዓለሙን ደስታውን አይቶት በወረፋ ሲበቃ ነው ለካ ሰው ቆም የሚደፋ ይላል። ይሄ ፓርት ምን መሰለህ አሁን እንዲያቆርቡኝ ስመኝ እንዲያመነኩሱኝ ምን አይተሽ እያሉ ከገዳም መለሱኝ ዝም ብሎ በላዩ ስናየው ምን እያለች ነው? ገና ልጅ ነሽ ምን አይተሽ ጨፈርሽ ወይ ተዝናናሽ ወይ ገና ዓለምን መሻጣጣምሻት የሚመስለው ግን ያ አይደለም። እንዲያቆርቡኝ ስመኝ እንዲያመነኩሱኝ ምን አይተሽ እያሉ ከገዳም መለሱኝ ስትል ምንድን እያለች ያለችው እዚህ ለመምጣት ከዛ ምን ገፋሽ ነው። የመጀመሪያው ልብሽ በእግዚአብሔር ፍቅር ተነክቶ ዓለምን ንቀሽ ራስሽን ክደሽ እስከ መጨረሻው ለእግዚአብሔር ለመገዛት ወሰነሽ ተነክቶ ነው ወይ የመጣሽው? መነካት እንፍል ስትወስንም ራሱ እኮ ተነክተህ መሆን ያለበት በቃኝ ዓለም ብለህ። አንቺ ግን አሁን የመጣሽው ከፍቶሽ ነው ወይ በለተ ብስጭት ነው ወይ? ምክንያቱም ጥለሽ እዚህ ብትመጪ ገዳም ውስጥም ተጋድሎ አለ። እዛ ከሸሸሹ የበለጠ ብዙ ተጋድሎ አለ። መሸሻ ቦታ አይደለም፣ የሆነ ስትነኪ የምትጅበት ነው። እና ይሄኛውን ፓርት ይልምሽ ማለት እንደ ሀሳብ ራሱ ሲመጣለት በጣም ከባድ ነው አይደል? እንደዚህ ብላ እንደዚህ ጥልቅ ብለህ ካልተረዳው በቃ ምን አይተሽ እያሉ ገዳም መለሱ ትንሽ ተዝናናሽና የሚመስል ነው የሚመስለውና የሽመቤት ጋር ደግሞ ስትመጣ እርሳው ሆዴ ይላል። ሶልኩኩ ነው ሙዚቃ ቤቱ ጸጌ ደቦጭና አክሊሉ ስዩም ነው ዜማ እዚህ ጋር። አክሊሉ ስዩም በጣም ዜመኛ ነው በነገራችን በጣም ዜመኛ ነው። የኬኔዲና ዜማዎቹ ራሱ አልበሙ ራሱ እኮ በጣም የሚገርም ዜማ ነው። በጣም ዜመኛ ነው። የኬኔዲ ተነሳች ልጅቱ ተጓዘች የአክሊሉ ስዩም በጣም ወደ ዜማ እንደውም ኔክስት ዊክ የእሱ ስራዎች ብናያቸው በጣም ራሱም አድርጎ ራሱም አንድ ሶስት አልበም አለ። ዜማ ድርሰቶቹን ግን ለሱ የሰጣቸውን በጣም ማድረግ አሁን እርሳው ሆዴ የረሳን አልፋው እርሳው ትላንት አልፏል የነገም ህልም ነው ምናምን እንዲልና ከዛ ያምነው ብልህ መሳይ ጹሜም አላገግም ሳልሞት የከዳኝን መስሎ አዳር አልፈቅድም ምንድን ነው መተከዝ መብሰልሰል ባለፈው ቀና ማይል የለም ካወቀ በጊዜው ቅድም ስለ ጊዜ ከዛ ጊዜው በመዘውር በልጓም ቢገዛ ያደጋግም ነበር ያን ያገኙት ደስታ ሆዴ በጨበጥከው ባለህ ወቅበት የዛሬን አዱኛ አልፎ እንዳትነድበት ጊዜ በማዘዝ ብትችል ትናንትና በጣም ደስተኛ ነበር ጊዜም በልጓም ማዘር ብትችል ማዘዝ የምታዘው ምናምን ብትችል ምንድን ነው ብታደርገው ዛሬም ትደስታ አታዝንም እኮ ለመሰል በልጓም ስላያዝከው አያመልጠህም ጊዜው ገባ ግን በልጓም የምታዘው አይደለም። ከዛ በትናንቱ ሲቆጭ ነገንም ሲያልመው አይጠፋም ብዙ አለ ዛሬ ቀን የጣለው ማወቅ ቢያዙት ነው መኩራት በጨበጡት ተስፋ ሆድ አይሞላም ነገ ቢሉት ይላል። አሁን ትናንት አሁን ዛሬ ልክ ነው ነገ ነው ራሱ አዎ ነገ ነው ዛሬ ነው ያንተ አዎ ቆይ ነገ እንደዚህ ብትል ነገ ሲመጣ ነገን ወልዶት ይመጣ ሌላ ነገር በቃ ጫፍ ላይ የደረሰ መወለድ ላይ ተስፋ ያረክብ ትሄድ ምን ታል ከዛ የክረምቱን ገሳ በበጋው ቢለብሱት ያለ ወቅቱ አይደምቅም ጊዜን ካልተረዱት ይላል። አሁን ገሳ በነገራችን ላይ ገሳ የሚባለው ይሄ ዝናብ የሚጠለሉበት ነው። እረኞች እና የክረምቱን ገሳ በበጋ ቢለብሱት ያለ ወቅቱ አይደምቅም። አፋር ላይ ጉባ ላይ ሄደ ጋቢ አይሸጥም፣ ደብረ ብርሃን ሄደ ቦዲ አይሸጥም። ከላይ ልበሱት ብለህ ማለት ዝም ብለህ ስለዚህ ዘ ራይት ፕሌስ እንትን መሆኑና ጊዜን እንዴት ቅብት ታርገው እንትን እንዳሉት በጣም ነው የሚገርመው። ጊዜ ዙሪያ ነው ይቅርታ ጸጌ ደቦጭ ነው እዚህ ግጥም ደራሲ ጸጌ ደቦጭና ይልማ አክሊሉ ስዩም ናቸው። ድንቅ ስራ ሁለቱ ተማማቾች ምርጥ አድርገው ሰርተውታል። ደግሞ በተከታታይ የሰማናቸው በጣም ደስ ይላል። የታላቁን ድምፃዊ ጥላሁን ገሰሰን ዜማ ትንሽ እንስማና ሀሳብ ስተህበት ከዛ መልሰን እናነሳዋለን። በጣም አሪፍ ጉብል የሚገርም 2-3 ቅጂዎች ሰምቻለሁ። እንትን እንደውም ይሄ የተሻለ ነው ትላለህ። ጉብል እኮ ጉብል ማለት እኮ ትርጉሙ በአነጋገር በአረማመድ በመልክ የሚማርክ ሰው ማለት ነው። በዘፈኑ ላይ ጽጌ ገብረ አምላክ እኔ ሁሉ ጊዜ አንደኛ ደራሲ ነው የምለው እና ይሄኛው እዚህ ላይ ግን የሚገርም ለምሳሌ ጉብል የሰውነቷ አቤት ለዛ እንደበቷ ልዩ መስባለው ውበቷ ፍቅር ካለሷ ሌላ ዞሮ ቢያጣ መድኃኒት ልቤም ተሸኘላት በሌል ራሱ ፍቅር
ካለሷ ሌላ በዳየት የለውም። ራሱ ፍቅር የሚያፈቅራት ሴት ነች እና ልበ ኩሩ ናት አረማመዷ፣ እንደ አረግ ጥምጥም ይላል መውደዷ፣ እንደ ሕፃን ልጅ ልቧ ቀና ነው፣ የምትጓዝ ነች ስሜቷ እንዳለው። የፍቅር ጣዖት የፍቅር ቴንኪው ከዛ አልቀኙ አትቀኙ አንተ እና የአረፍተ ነገር አወራረዷ ይላል እኮ የሰዋሰው ቃላት አስተካኳ አማርኛ ነው ማለት ነው። በአማርኛ ሰዋሰው ነች ልታወራው። በነገራችን ላይ ይሄ የአማርኛ ግራመር ምናምን በቃ በልተዋለች። ይሄ ስታወራ የሚያምርባት፣ ስትራመድ የሚያምርባት፣ ከዛ በኋላ አንደበቷ ይጣፍጣል። የሚጣፍጡ አንደበቷ ደግሞ ይሄ ቀበለኛ የምንለው አወራር አለ። በሱኛው አማርኛ ሳይሆን በትክክለኛው ትምህርት ቤት በተማርነው አማርኛ ነው እሷ የምታወራው። ቅጽል አወጣጥ አሰያየሞ ይላል። አሁን ቅጽል ላይ ዎች ካልሽ ድህረ ቅጥያ ነው። እነ ውቤ ካልሽ ቅድመ ቅጥያ ነው። እሷ ቅጽል ስታወጣ ፐርፌክት ናት። አንዳንዴ አማርኛ ቲቸር ተማሪ ነው እና ጉብል ዜማው ምርጥ ነው ምናምን፣ ግን ሙዚቃው እንደምስም አይደለም። በጣም ጥልቅ ነው። ይሄ ሀሳቦቹ ውበትን፣ ፍቅርን፣ በራስ መተማመንን፣ የንግግር ችሎታን በ5 ደቂቃ ዘፈን ውስጥ ሳይዛባ ማስቀመጥ። እነዚያ ሰዎች ይለያሉ። በነገራችን ላይ እዚህ ሁሉ ያሟላች ልጅው ፊት ለፊት ቁጭ ብላ ምን ነው ሙቀት ለቀቀ። አመሰግናለሁ። እቺ ምርጥ ልቦለድ ነች። አሁን እቺ ስማ ዶሮ አይጀንጅን እኮ ይባላል። አሌክሴ ከፍ ይበል እስኪ ታላቁ ሰው